በአንድ ሳምንት ብቻ ከ3.5 ሚሊዮን በላይ ቪው በቲክታክ ላገኝ ችያለሁ። ዛሬ በዚህ ቪዲዮ እንዴት ያን ቪው ማግኘት እንደቻልኩኝና ለእናንተ የሚጠቅሟችሁን 6 ቲፖችን ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው ማየት እንዳትረሱ። ከአሁኑ ሰብስክራይብ እና ላይክ እያደረጋችሁ ጎ ወደ የመጀመሪያው ኒች መምረጥ ነው። የግዴታ እናንተ ቪዲዮ ከመስራታችሁ በፊት ኒች ወይም ኮንቴንት ሊኖራችሁ ይገባል። አንድ ኒች መምረጥ አለባችሁ ማለት ነው። እኔ ለእናንተ ሪኮሜንድ ማድረጓችሁ 2 ኒቾች አሉ። እነሱ አንደኛው ትሬንዲንግ የሆኑ ነገሮችን መጠቀም ነው። ሁለተኛው ደግሞ ለሰዎች ጥያቄ መልስ መፈለግ። ለሰዎች ጥያቄ መልስ ፈለጋችሁ ማለት እናንተ ቫይራል ቪዲዮ ክሬት አደረጋችሁ እንደማለት ነው። ይሄ ነገር ምናልባት በአንደኛው በሁለተኛው ላይ ይሳካላችሁ ይችላል። ነገር ግን እናንተ ደጋግማችሁ ያንን ነገር እያደረጋችሁ በሄዳችሁ ቁጥር እናንተ የምታገኙት የቪዲዮ ቪው እየጨመረ ይሄዳል ማለት ነው። ኦኬ ኒች የመጀመሪያው ነው። ወደ ሁለተኛው እንግባ። ወደ ሁለተኛው ሲገባላችሁ ሁለተኛው ስክሪፕት ነው። የግዴታ ኒች ከመረጣችሁ በኋላ የሆነ ነገር ስክሪፕት መጻፍ አለባችሁ ማለት ነው። ስክሪፕት ሳጽፉ ቀጥታ ቪዲዮ ሪኮርድ ማድረግ የምትጀምሩ ከሆነ በመሃል አንዳንድ ቃላቶች ይጠፉባችኋል እና እናንተም ለሰዎች ለማስረዳት ትቸገራላችሁ ማለት ነው። ቪዲዮንም በጣም ትቆራርጡታላችሁ ማለት ነው። ነገር ግን እናንተ ከመጀመሪያው ተጠንቀጣችሁ ስክሪፕት የምጽፉ ከሆነ ቪዲዮ ኢዝሊ ነው የሚመጣላችሁ ማለት ነው። አንድ ሰራን፣ ሁለት ሰራን፣ ወደ ሶስተኛው እንግባ። ኦኬ አሁን እዚህ ጋር ኒሽ መርጠናል፣ ስክሪፕት ጽፈናል። የሚቀረን ቪዲዮ ሪከርድ ማድረግ ነው። ቪዲዮ ሪከርድ ማድረግ ከጀመራችሁ በኋላ መጠንቀቅ ያለባችሁ የመጀመሪያ 3 ሰከንድ ንግግራችሁ ላይ ነው። ምን ትባላለች እሷ? ሁኪንግ እንላታለን። ሁኪንግ ማለት ሰዎች እናንተ ቪዲዮ ላይ ለምን እንደሚቆዩ ለነሱ ምክንያት መስጠት ማለት ነው። ቪዲዮን አጓጊ ማድረግ ነው። ቪዲዮን የመጀመሪያ 3 ሰከንድ ላይ የሚወዱት ከሆነ ቢያንስ ያን ቪዲዮ እስከ ግማሽ ያዩላችኋል። ቲክቶክ ደግሞ ቪዲዮን እስከ ግማሽ አዩላችሁም ሆነ ከጨረሱላችሁ የበለጠ ለእናንተ ቫይራል ያወጣል። የሚፈልገው ቢያንስ አንድ ሰው የእናንተን ቪዲዮ እስከ ግማሽ እንዲያዩ ነው ማለት ነው። እስከ ግማሽ አብዛኛ ሰው ካየላችሁ በእርግጠኝነት ያ ቪዲዮ ቫይራል ይወጣል ማለት ነው። ኦኬ አንድ ጨረስን፣ ሁለት ጨረስን፣ 3 ጨረስን። ወደ አራተኛው ነግማ። አራተኛው ላይ ከ90 በላይ ሴኮንድ የሆኑ ቪዲዮዎችን ቲክቶክ ላይ ፖስት ባታደርጉ ይመከራል። አይኑ አውቃለሁ ያው ቲክቶክ ላይ በቅርቡ አፕዴት ነው ቲክቶክ አፕሪሺየት ያደርጋል ምናምን የሚል ነገር ሰምታችሁ ሊሆን ይችላል። ነገር ግን ቲክቶክ ላይ አሁንም ቢሆን ተመራጭ የሆኑ ቪዲዮዎች አጫጭር የሆኑ ቪዲዮዎች ናቸው። ያው ዩቲዩብ ስላለ ብዙም ሰው ፎከስ አያደርግም። ምናልባት ቲክቶክ አቴንሽን ሰጥቶታል ሊባል ይችላል። ነገር ግን እናንተ ከ90 ደቂቃ የሆኑ ቪዲዮዎችን በላይ ስትሰሩ ቲክቶክ ላይ ሌስ ቪው ነው ያላቸው ማለት ነው። ቪው በጣም ትንሽ ነው። እኔ መመክራችሁ ከ90 በታች የሆኑ ቪዲዮዎችን ቲክቶክ ላይ ፖስት እንድታደርጉ ነው። ወደ አምስተኛው እንግባ ጋይስ። አምስተኛ ላይ የማወራ ነገር አብዛኞቻችሁን ግራ ሊያጋባ ይችላል። ነገር ግን ሃሽታግ ነው። አምስተኛው ላይ አብዛኞቻችሁ ሃሽታግ ኔሴሰሪ ነው ብለን እናስባለን። አዎ ኔሴሰሪ ነው። ነገር ግን ሃሽታግ የግዴታ አይደለም። ማወቅ ያለባችሁ እኔ ከሃሽታግ ይልቅ እዛ የቪዲዮ ኳሊቲ ላይ እና ቪዲዮ ላይ የምታወሩትን ነገር ላይ ብትጨነቁ ነው ብዬ ነው ማስበው እንጂ የግዴታ ሃሽታግ አስፈላጊ አይደለም እና ለሃሽታግ እንዳትጨነቁ ማለት ነው። አምስተኛው ቲፕ እሱ ነው። ከዛስ 5 ከጨረስን ቀጣይ የሚቀረን አንድ ነው። እሱም 6ኛ ነው። 6ኛ ላይ ቢያንስ በቀን 3 ቪዲዮ ፖስት ማድረግ የግዴታ ነው። ቢያንስ በቀን 3 ቪዲዮዎችን ፖስት እያደረጋችሁ ለውጡን ይዩት ማለት ነው። ከ3 እስከ 5 ቪዲዮ በቀን ፖስት ብታደርጉ የበለጠ ቪዲዮችሁ ቪው እየጨመረ ይሄድላችኋል ማለት ነው። ቲፖቹ ተመችቷችኋል ብዬ አስባለሁ። ተጨማሪ ቪዲዮዎች እንደሰራላችሁ ከአሁኑ ሰብስክራይብ እና ላይክ እያደረጋችሁ ታንኪዩ። ተጨማሪ ጥያቄዎች ካላችሁ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ባይ ባይ።